ካርቶን ውስጥ ይዘው የነበረው የታሸገው ስጋ ይበተንባታል። በረዶ የሰራው ስጋ መሬት ላይ ሲወድቅ ባወጣው ድምፅ ምክንያት በዚያው ቅጽበት ማናጀሩ ደግሞ ሚሊ ያለችበትን ፍሪጅ በር ከውጭ ሲቆልፈው ድምፁን አልሰማችው። አሁን ሰራተኛዋ -8 ዲግሪ ሴንቲግሬድ በሆነ ቀዝቃዛ ፍሪጅ ውስጥ ይቆለፍባታል። ቢሆንም ግን ሚሊ ማናጀሯ መብራቶቹን እስኪያጠፋው ድረስ ምን እንደተፈጠረ ምታውቀው ነገር አልነበረም። ሚሊ አደጋ ውስጥ እንዳለች አሁን ትረዳለች። ወዲያውም ትነሳና ከባዱን የማቀዝቀዣ በር ማንኳኳት ትጀምራለች። በድንጋጤም የማቀዝቀዣውን መብራት ታበራለች። ምንም እንኳን የልቧ መብራት ቢጨልምባትም ማናጀሩ ስልክ ስለያዘ ምንም ድምፅ እየሰማ አልነበረም። ከሞሉ ሲለቅም ስልክ ማውራቱን አላቆመም ነበር። ሚሊ ስልኳን መፈለግ ትጀምራለች። የእድል ነገር ስልኳን የሥራ ቦታዋ ጠረጴዛ ላይ ትተው ነበር። አደገኛውን ቅዝቃዜ የተጋፈጠችው ሚሊ በድንጋጤ ትዋጣለች። ምን ማድረግ እንዳለባት ባታቅም እጅ ግን አልሰጠችም። የዕቃ መውሰጃ ጋሪ አግኝታ ከበሩ ጋር በማጋጨት ለመክፈት ትታገላለች። ምንም እንኳን በኃይል ብትመታውም በሩ ግን የሚደፈር አይደለም። እጇ በቅዝቃዜው መድረቅና መደንዘዝ ይጀምራል። ቅዝቃዜው እየጨመረ ሲመጣም ሚሊም መዳፏን እርስ በርስ በማሸት ራሷን ለማሞቅ ትሞክራለች። እንደ አጋጣሚም ከኪሷ ውስጥ የሲኒማ መግቢያ ትኬት ታገኛለች። ወዲያውም የእጇን ሰዓት ትመለከታለች። ሲኒማው ላይ የሚታየው የመጨረሻው ፊልም ማለቂያ ሰዓቱ ደርሶ ነበር። ወዲያውም አንድ ትሪ በመያዝ በፍጥነት ወደ በሩ ትሮጥና ሰዓቷን ያለማቋረጥ ትጠባበቃለች። የመውጫ ሰዓቱም ሲደርስም በያዘችው ትሪ በሩ መደብደብ ትጀምራለች። በዚህ ጊዜ ታዳሚዎቹ በቤቱ አጠገብ እየወጡ ነበር። ነገር ግን ሁሉም እርስ በርስ እያወሩ ስለነበር የሚሊን የእርዳታ ድምፅ የሚሰማ አልነበረም። ሁሉም ሰዎች ከሞሉ ከወጡ በኋላ አንድ ሕፃን ብቻ በበሩ አጠገብ ሲያልፍ የበሩን ድምፅ ይሰማል። ወዲያውም ለአባቱ ይነግረዋል። ስልክ የያዙ አባቱም ስልኩን ጨርሶ ወደ በሩ ሲጠጋ ሚሊ ትሪውን ከእጇ ላይ አምልጧት መምታቷን አቁማ ነበር። በዚህ ምክንያት የመጨረሻ ዕድሏም ጥሏት ይሄዳል። አንድ በአንድም የሞሉ መብራት እየጠፋ ይሄዳል። ሚሊ ብቻዋን አደገኛው ማቀዝቀዣ ውስጥ ትቀራለች። ሰዓቷም በቅዝቃዜው ምክንያት ይሰበርባታል። ያለ ሰዓት ደግሞ ነገሩን ይበልጥ ያወሳስብባታል። ሚሊ በአደገኛው ቅዝቃዜ ምክንያት ከአፍንጯ ደም መውጣት ይጀምራል። በዚህ ሁኔታ ደግሞ ብዙም የምትቆይ አትመስልም። አቅም ያጣችው ልጅ ጥግ ላይ ተቆራምታ ትቀመጣለች። ምን ማድረግ እንዳለባትም አታቅም። ለምን ያህል ጊዜም ቆይታም በሕይወት እንደምትኖር አታቅም። እጇ እየቀዘቀዘ ሄዶ በቅርቡ ይደርቃል። ነገር ግን ሚሊ ራሷን ለማጠንከር እየሞከረች ነው። የጆሮዋን ጌጥ በማውለቅ ከቦርሳዋ ላይ ስስ ቲሸርት በማውጣት ትቀደውና እጇንና እግሯን በፕላስተር አድርጋ ታስረዋለች። ይሁን እንጂ እግሯን በሙሉ ለመሸፈን አልበቃትም። ጣቶቿ በረዶ ሆነዋል። በሌላ በኩል ምን ያህል ሰዓት እንኳን እንዳለፈ የምታውቀው ነገር የለም። ይልቅ በፋኖች ውስጥ የሚወጣውን ቀዝቃዛ አየር ብቻ ታስተውላለች። እንደምንም ብላ ጉልበቷን ትሰበስብና አንድ ካርቶን በመበተን በአጠገቧ ባለው መሰላል ትወጣና ንፋሱ ፊቷን ቢያቃጥለውም ፋኑን በካርቶኑና በፕላስተር አድርጋ ለመሸፈን ትሞክራለች። አንደኛውን ሸፍና ወደ ሁለተኛው ስትሄድ አንዱ ተመልሶ ይለቅባታል። በድጋሚ ለመሞከር ስትወጣም ያዳልጣትና ትወድቃለች። ሚሊ መደርደሪያው ሳይወድቅባት ብትተርፍም እግሯ ግን ይሰበራል። በዚህ ቅዝቃዜ ደግሞ ይህ አደጋ ነገሩን ይበልጥ ያባብሰዋል። አሁን ሚሊ አንድ ውሳኔ ትወስናለች። እግሯን በሁለት ብረት መሃል በካርቶን አድርጋ በማስገባት የተሰበረውን ወደ ቦታው ለመመለስ ጥርሷን ነክሳ ትሞክራለች። ሕመሙንና ብርዱን ችላ ሚሊ ጊዜውን ለማሳለፍ አሁን እየጣረች ነው። በተቀደደ ልብስና ካርቶን አድርጋ በፕላስተር በማሸግ እግሯን ታስረዋለች። የተሰበረው እግሯ አሁን ቢያንስ ለመቆም ይችላል። ሚሊ ጥንካሬ እንዲሰጣት ምግብ ትፈልጋለች። በጣም ስስ የነበረው የድንች ጥብስ አሁን ለመንከስ እስኪከብድ ድረስ ጠንክሯል። አማራጭ የሌላት ልጅ ግድግዳዋን በመደገፍ እድሏን በእምነት ትጠባበቃለች። ወዲያው ሚሊ አንድ አይጥ ትመለከታለች። ሳትፈራት አይጧን በማባረር አይጧ ስትበለው የነበረውን ቸኮሌት አንስተው ትበለዋለች። ሚሊ እርዳታ እስክታገኝ ድረስ ራሷን አጠንክራ ለመቆየት ይህ አስፈላጊ ነገር ነበር። አይጧ ምግብ ፍለጋ ተመልሳ ስትመጣ ሚሊ ከቸኮሌቱ ላይ ቆርሳ ተወረወርላታለች። ከዚህ በኋላ ሚሊም ሆነች አይጧ ተመሳሳይ በሆነ የከፋ ሁኔታ ውስጥ ጊዜያቸውን ይገፋሉ። በዚህ ጊዜ የማቀዝቀዣው ቅዝቃዜ እጅጉን ይጨምራል። አንድ መፍትሄ ካልተገኘ
በረዶ እንደሰራች መሞቷ ነው። ቀጥሎ ሚሊ ኪሷ ውስጥ የነበረ ላይተር ታስታውስና በማውጣት ያገኘችውን ማቃጠል ትጀምራለች። የካናዳ የትምህርት ቪዛ ማመልከቻዋን ሳይቀር። በህይወት ለመቆየት በህልሟ ተስፋ ቆረጠች። ቅዝቃዜው በመጠኑ መቀነስ ይጀምራል። አይጧም ሙቀቱን ለማግኘት ወደ እሷ ተጠጋለች። ቢሆንም ግን ከጊዜ በኋላ ጭሱ ማቀዝቀዣውን መሙላት ይጀምራል። ሚሊም ያፍናትና ማሳል ትጀምራለች። ምን አይነት ውስብስብ ነገር ነው በፈጣሪ! እንደዚህ ሆና ትተርፍ ይሆን? ሚሊ ብርዱ ሳይገላት ጭሱ አፍኖ ሊገላት እንደሆነ ታስተውላለች። ከአጠገቧ ካርቶን በማንሳት እሳቱን ታጠፋዋለች። በካርቶኖች መሃልም አንድ በከፊል የነደደ በላዩ ላይ የማሞቂያ ፍራሽ ስዕል ያለው ካርቶን ታያለች። አሁን ሐሳብ ይመጣላታል። የተጎዳውን ሰውነቷን በመጎተት ባገኘችው ካርቶንና ፕላስቲክ መጠለያ ለመስራት ትሞክራለች። በውስጥም ካርቶን በማንጠፍ እንዲሁም አይጧን ውስጥ በማስገባት ከብርዱ ራሷን ታሸሻለች። በዚህ ውስጥ አደጋው የቀነሰ ይመስላል። ነገር ግን ቅዝቃዜው በዚህ መልኩ ብቻ ከጥቂት ደቂቃ ውጪ የሚቻል አይደለም። ምክንያቱም ያደረገችው ሁሉ በረዶ የሰሩ ናቸው። እንደዚህ ምን ያህል እንደምትቆይ ስላልገባት ትወጣለች። ነገር ግን እጇ ከካርቶኑ ጋር ተጣብቆ ነበር። ትንሽ ከቆየ ደግሞ ለማንሳትም ይከብድ ነበር። ለማሰብ እንኳን ጊዜ የሌላት ሚሊ በኃይል እጇን ታነሳዋለች። በረዶውም ስጋዋን ቦጭቆ ያነሳዋል። በህመምም ትጮዋለች። በሌላ በኩል ደግሞ አይጧ ቅዝቃዜውን መቋቋም ከብዷት ታሸልባለች። ሚሊ ለረጅም ጊዜ ስላልተንቀሳቀሰች እያንዳንዱ እንቅስቃሴዋ ህመሟን ያበስባታል። ቆዳዋ መሰነጣጠቅ ይጀምራል። እንደዚህም ሆና እስከ መቼ እንደምትቆይ አታውቅም። በዚያው ቅጽበት ሚሊ ወደ ፋኑ ትመለከታለች። አንድ ትቦ በማንሳትም ውስጡ በመቀርቀር ለማቆም ታስባለች። ምክንያቱም የማቀዝቀዣውን መቅዘፊያ ከቆመ የሚገባውን ቅዝቃዜ በብዙ ትቀንሰዋለች። ከዚያም በብዙ ትግል ክዳኑን ትፈነቅለውና ብረቱን ፋኑ ውስጥ ለመክተት ትታገላለች። ቢሆንም ግን የሚሳካ አልነበረም። ቅዝቃዜው አሁንም እንደጨመረ ነው። ሌላ መፍትሄ ካላመጣች ሚሊ በረዶ ሰርታ መሞቷ ነው። ሚሊ ቁጭ ትልና በፕላስቲክ የቆሰለውን እጇን ታሽገዋለች። በመቀጠልም መላ ሰውነቷን በፕላስቲኩ ትጠቀልለዋለች። በግራ እጇ ደግሞ በረዶ የሰራ ስጋ ይዛለች። ሚሊ አርበኛ መስላ ቅዝቃዜ ከሚተፋው ፋኑ ፊት በህል ቆማለች። ቀጥላ የያዘችውን ስጋ ፋኑ ውስጥ ለማስገባት እየወረወረች ትሞክራለች፣ ግን ትስተዋለች። ሁለተኛ ሙከራም ታደርጋለች። አሁንም አይሆንላትም። ከተደጋጋሚ ሙከራዎች በኋላ ግን በትኩረትና ቆራጥ በመሆን ስጋውን የፋኑ ምላጮች ላይ ታስገባዋለች። ምንም እንኳን የበረዶ ንፋስ ቢጠብሳትም እንደምንም ብላ ፋኑ በድጋሚ እንዳይሽከረከር በሌሎች የቀዘቀዙ ስጋዎች መጠቅጠቅ ትጀምራለች። አሁን አንደኛው ፋን ይቀራል። ሚሊ ይህን ፋን ማቆም ከቻለች በህይወት የመቆየት እድሏ ሰፊ ነው። ነገር ግን ጉልበቷ ሚሊን ከርቷታል። ወርውራ ፋኑን ልታገኘው አልቻለችም። ወደ መሬትም ትወድቃለች። ቆዳዋ ወደ ፒንክነት እየተቀየረ ነው። ሰውነቷ እየተሰነጣጠቀ ነው። በቀረችው ኃይሏም ከጎኗ ያለውን ግድግዳ መምታት ትጀምራለች። እንደ አጋጣሚ ሆኖ አንድ ብሎን ትነካለች። ሚሊ የፀጉሯን ማስያዣ ታወልቅና ብሎኑን በመፍታት አንድ በር በትግል ትከፍታለች። ይህ ብቸኛ ማምለጫ የሚሆን መንገድ ነው። ይሁን እንጂ ሚሊ በዚህ ውስጥ ተንፋቆ ለመውጣት የሚያህል አቅም የላትም። ይልቅ አንድ ብረት በመያዝ የከፈተችው ቱቦ ውስጥ በመምታትና ድምፅ በመፍጠር ለእርዳታ ትጣራለች። በዚያው ቅጽበትም ልጁ የጠፋችበት የሚሊ አባት ልጁን ፍለጋ ወደ ሞሉ መጥቶ ነበር። ድምፅም ይሰማና የእሳት ማጥፊያውን ቦይ ከፍቶ ድምፁን ለማጣራት ይሞክራል። ነገር ግን መልሶ ጸጥ ይልበትና ትቶ ለመሄድ ይወስናል። ይሁን እንጂ በዛው ቅጽበት ሚሊ ራሷን መቆጣጠር አቅቷት ብረቱን ጥላው ትወድቃለች። የብረቱ ድምፅም አባቷን ወደ ኋላ መልሶ ቦዩን ቼክ እንዲያደርግ ያስገድደውና ልጁን ፍሪጅ ውስጥ እንዳለች በመገመት ወደ ውስጥ ይገባሉ። ሚሊ በረዶ ሰርታ አይኗን ጨፍና ነበር። ቢሆንም ግን በመጨረሻ ያተርፏታል።